8 የመንግስት የስኳር ፋብሪካዎችን ለመሸጥ ለዓመታት ሲካሄድ የቆየው ጥረት እንዲቋረጥ ተወሰነ። የኢትዮጵያ ስኳር ኢንዱስትሪ ግሩፕ ዘግይቶ በወጣ የኦዲት ሪፖርቱ ከፍተኛ ኪሳራ ማስመዝገቡ ታውቋል። ፕራይቬታይዝ እንዲደረጉ የተወሰነባቸው 8 የመንግስት ስኳር ፋብሪካዎችን ለመሸጥ እንደ አውሮፓውያኑ አቆጣጠር ከ2019 ጀምሮ ለዓመታት ሲካሄድ የነበረው ጥረት እንዲቋረጥ መወሰኑ ተገልጿል። ይህ በእንዲህ እንዳለ ከዓመታት መዘግየት በኋላ በወጣ ኢትዮጵያ ስኳር ኢንዱስትሪ ግሩፕ የኦዲት ግምገማ በ2015 በጀት ዓመት ገቢው በ13 በመቶ ቀንሶ እንደነበር አመላክቷል። ፋብሪካዎቹን ለመሸጥ በተደጋጋሚ በወጡ ጨረታዎች የተገኙ ዋጋዎች ለእያንዳንዱ ፋብሪካ በገለልተኛ የውጭ ኩባንያ ከተሰራው የሀብት ግመታ እንዲሁም መንግስት ፋብሪካዎቹን ለመሸጥ ካስቀመጠው ዝቅተኛ የዋጋ ተመን በታች በመሆኑ ከ2 ዓመታት በፊት ፋብሪካዎቹ በድርድር እንዲሸጡ ተወስኖ ነበር። በዚህ ውሳኔ መሰረትም ፋብሪካዎቹን ለመግዛት ፍላጎት ካሳዩ የውጭ ኩባንያዎች ጋር ድርድር ተጀምሮ እንደነበር ተናግረዋል። ነገር ግን ፋብሪካዎቹን በድርድር ለመሸጥ መሰረት የሆነው የእያንዳንዱ ፋብሪካ የሀብት ግመታ ከተሰራ የቆየ በመሆኑና 2 ዓመት ባለፈው የሀብት ግመታ ላይ ተመስርቶ የሽያጭ ድርድር ማድረግ ተቀባይነት የሌለውና የፋብሪካዎቹንም ወቅታዊ ሀብት በትክክል የማይገልጽ በመሆኑ ሲካሄዱ የነበሩት የድርድር ሂደቶች እንዲቋረጡ የኢትዮጵያ ኢንቨስትመንት ሆልዲንግስ ማኔጅመንት መወሰኑን ገልጸዋል። ይህንን ተከትሎ የኢትዮጵያ ኢንቨስትመንት ሆልዲንግስ የማምረት አቅማቸው ላይ ማሻሻያ ተደርጎ በድጋሚ ለሽያጭ መቅረብ የሚችሉትንና በመንግስት እጅ መቆየት ያለባቸውን ፋብሪካዎች በመለየት ምክረ ሐሳቡን ለቦርድ እንዳቀረበና ቦርዱም ምክረ ሐሳቡን እንደተቀበለው ገልጸዋል። በመሆኑም ከዚህ ቀደም በነበረው ውሳኔ መሰረት ስኳር ፋብሪካዎቹን ለመግዛት ከኢትዮጵያ ኢንቨስትመንት ሆልዲንግስ ጋር ድርድር ሲያደርጉ ለነበሩ ኩባንያዎች ሂደቱ መቋረጡን የሚገልጽ ደብዳቤ መላኩን አስረድቷል። ከ2 ዓመት በላይ መዘግየት በኋላ መንግስታዊ ሆነው የኢትዮጵያ ስኳር ኢንዱስትሪ ግሩፕ የ2015 በጀት ዓመት አፈጻጸም በመንግስት የኦዲት አገልግሎት በተደረገው የፋይናንስ ሪፖርት ድርጅቱ በበጀት ዓመቱ ገቢው ከ13 በመቶ በላይ ወርዶ በዓመት ወደ 7.4 ቢሊዮን ብር ዝቅ ማለቱንና የገቢው መቀነስም ከዓመት ዓመት መቀጠሉን አመላክቷል። የኢትዮጵያ ስኳር ኢንዱስትሪ ግሩፕ ያለበት አጠቃላይ ኪሳራ እስከ 2015 በጀት ዓመት ብቻ 9.6 ቢሊዮን ብር መድረሱን የጠቆመው የኦዲት ሪፖርት በ2014 በጀት ዓመት ከነበረው 22 ቢሊዮን ብር የኪሳራ መጠን አንጻር የቀነሰ ቢሆንም ድርጅቱ ችግር ውስጥ መውደቁን ግን ያመላክታል ተብሏል። የውጭ ምንዛሬ ኪሳራው ከ12 ቢሊዮን ብር ገደማ ወደ 3.6 ቢሊዮን ብር ዝቅ ሲል ኦፕሬሽን ሎስ ወይንም በስራ ላይ የሚያጋጥም ኪሳራ ከ15.7 ቢሊዮን ብር ወደ 3.8 ቢሊዮን ብር መውረዱ በኦዲት ግኝት ተጠቅሷል።